ሴት ልጅ መንገድ ላይ ቁጭ ብላ ስታገኘ ምን ሆነሽ ይባላል እንድትታገለታለን አሁን ሳልነቅል ጥፋ ከዚህ ጠጋ አይዞሽ በቃ አንዱ ሰጠው አንቺ እንዴት ነው የምትወጂኝ? ይኸውልሽ ኤቢ ስለተዋለድሽ ብቻ እኮ አይደለም እህት መሆን ማለት በቃ አንዱ ወጥቶኛለሽ። አንድ ቤት እስካለን ደግሞ ለካትሽ ነኝ። ሰሚኛለሽ አንድ ቤት ብቻ ነው ያለኝ። እሺ አይ ኤቢ ከምራ አንዳንዴ በጣም ግን ምን አለ ሁሉም ሰው እንዴት ዲያጣ ያለ አይነት ልብ ቢሰጠው ብዬ ተመኘው። እውነት ለመናገር ከምር ዲያጣዬ በጣም ትለያለች። ምንም ፊልምም ቢሆን በጣም አስተማሪ ነውና በጣም የምትለይ ናት ማለት ነው። አይ አልፈልግሽም ወይጅልኝ እያለች እንኳን በዛ በጨለማ ውስጥ ሆና እያባረረቻት፣ እሷ ግን ምንም ቢሆን ትቼሻለሁ ማብረሽ አድራለሁ ብላ በጨለማ ወታይ አብራት የተቀመጠችው እህቷ ናት። እሷ ግን ምን አድርጌልሽ ነው እናትና አባቴን የጣሉኝ እናትና አባቴን ያባረሩኝ አንቺ እዚህ መተሽ አብረሽ ልትሆኚ የቻልሽ በምን ምክንያት ነው? ስለዚህ ይሄ ነገርማ አሁንም እንሰራለው ለምን እንደሆነ አልገባኝም ገና ነኝ እያለች ትናገራለች ማለት ነው። እሷ ሁልጊዜም ወደ ተንኮል ነው። አቢጌል ከተንኮል ሌላ ምንም አታውቅምና ወደ ተንኮል ነው የሚመራትና እንግዲህ መጨረሻ ላይ ለምንድን ነው እንደዚህ የምትከታተይኝ? እኔ እኮ እንዳንቺ አልወድሽም፣ አንቺ ግን እንዴት ነው መወጂኝ? ያለች አዳጣይን በምጠይቅባት ሰዓት አንድ ቤት እስከሆነ ድረስ በጣም እወድሻለሁ እህቴ ነሽ ማለት ነው። ምክንያቱም አንድ ቤት ያለ ሰው እህትና ወንድም ነው፣ ሌላ ምን ችግር አለ ብላ በምጠይቅባትና በምመለስባት ሰዓት እሷ ግን ልታምንም አልቻለች። ይህ ነገር ሌላ ነገር አለው እያለች ነው ማለት ነው። ሲያባራት እንኳን ጋሽ ደረጀ በሚያባርባት ሰዓት እኔ ተከትያት ውጣ ስትል አወጭም ብሎ ነበር የተቆጣትና እነሱ ሲተኙ እሷ ዳጣ ሾልካ ነው የወጣችው። ወታ አቢጌል ባለችበት ቦታ ፈልጋ ስታገኛት እሷ ግን በጣም ችግር ውስጥ ገብታ ነበር። አቢጌል እርሜ ለዳጣ እውነት ለመናገር ዳጣ ሄዳ አተረፈቻት፣ አወጣቻት ማለት ነው። እሷ ዝም ብላ ቁጭ ብላ በምትገኝበት ሰዓት አንድ ሰካራም መጥቶ በጣም ሲረብሻት ነበረ። ያንን በሚረብሽባትም ሰዓትም ለምን እንደዚህ ሆነ እያለች ዳጣ የመጣ በምታባርላት ሰዓት እሷን ለምንድን ነው እንዴት ተገኘሽ ግን ከዚህ ብላ በምጠይቅባት ሰዓት ጋሽ ደረጀም በመኪና ውስጥ ይገኝ ነበረ። እንደዚህም የተገኘበት ምክንያት አንደኛ ማርታይም አላስተኛቸውም ነበረ። እንዴት ልያችን እንደዚህ ሆና እማን ጋር ትሆን አንድ ርይር የሆነ ወስዳት ይሆን ወይ ምን ያደርጋት ይሆን እያለ በጣም እናት መቼም ብዙ ታስባለች እና ስትጨናነቅ ትገኛለች። እንደዛ በምትገኝበት ሰዓትም አርፈሽ ተኝ ምንም አትሆንም አቢጌል ምንም አትሆንም፣ ምክንያቱም እንኳን ይሄን አይደለም ሌላም ትላለች። ስለዚህ ምን ብለሽ ነበረ እናትም ብትሆኝ እንቅጣት ብለሽ አልነበረም ወይ እያሉ ጋሽ ደረጀ ይናገራል ማለት ነው። እንግዲህ ማርታይም ብዬ ነበረው መቀጣት አለባት፣ ግን እንዴት ሆና ይሆን አልጋ ቤት ትይዝ ይሆን ልደውልላት? አይ አልደውልም፣ ከደወልኩማ ይፈልጉኛል ብላን ትላለች። ማምረራችንን ትወቅ እያለች ትገኛለች ማለት ነው። እንደዛ ብላ በምትናገርበት ሰዓትም ማርታይም በጣም እንቅልፍ አልወስዳት ብሎ ሰላሟን ነስቷት ነበረ። ጋሽ ደረጀ ግን ምንም እንቅልፍ አልወሰድም፣ ሲያስብ ሲያውሰለስል ነበረ። በር ተከፈተ። እንዴ እነዚህ ልጆች እኮ ሊያስገቧት ይችላሉ፣ እንዴ ካስገቧት ግን ሁላቸውንም አለቅም እያለ ጋሽ ደረጀ በሚናገርበት ሰዓትም አይ አይሆንም አያስገቧትም ዝም ለተኛ ብላ ማርታ አስተኛችው። እሱ ግን አልተኛም፣ ተነስቶ መኪና ውስጥ ነው የገባው ማለት ነው። እሷ ላይ መኪና ውስጥ እንደገባ ዳጣ ሄዳ ከጎኗ ሆና እያወራቻት ነይ እዚህ ቦታ ትቀመጪ፣ ሰው ያለበት ቦታ ነው መቀመጥ። አንቺ እኮ ጎዳና አታውቂም፣ እኔ እኮ ጎዳና ላይ ብዙ አሳልፌያለሁ። ምክንያቱም ብዙ ውጣ ውረዶች አሉት፣ ብዙ ነገሮች አሉት፣ ከባድ ነገር አለ።
ስለዚህ ያን ከባድ ነገር የምታልፈው ዝም ብለሽ አይደለም እያለች ትነግራታለች ማለት ነው። እንግዲህ ጋሽ ደረጀ እዛ ውስጥ በሚያይባቸው ሰዓት በጣም ነው ያዘነው። ልቡን በጣም ነው የተሰማው። የዚህን ያክል እንዴት እንደምወድሽ ብታቂ ኑሮ አቤጌል እህትሽ መሆኗን ብታቂ ኑሮ ምንኛ ደስ ባለሽ ነበረ፣ ግን አንቺ መቼም አይገባሽም እያለ ጋሽ ደረጀ ብቻውን ያዝናል ማለት ነው። እሱም እዛው መኪና ውስጥ እንደሆነ ነው እንቅልፍ ወሰደው። እሱ እንደወሰደው ዳጣ ሲነጋጋ ተነሳ ወደ ቤቷ እንዳደረች መስላ ወደ ቤቷ ነው ሄደችው። ጋሽ ደረጀም ደውሎ የት ነው ያለኸው ብላ ማርታ ደውላ በምጠይቅበት ሰዓትም ማርታም አለሁ መጣሁኝ ውጭ ላይ ሁኜ ነው ምናምን አላት። አቢጌል መታለች እንዴ ብሎ በሚጠይቅበት ሰዓት ከየት ነው የምመጣው አልመጣችም፣ ዳጣ ሳለች ወይ ሲላት አዎ ዳጣ አለች ብላ መለሰችለት ማለት ነው። ዳጣ ካለች አገናኘኝ አለ። በምታገኝበት ሰዓት አቢጌል ወይና ሲያት አላየኋትም ብላ ሲሸመጥጥ እሷ ግን ይቆጧታል፣ እሷን ይቆጧታል፣ እኔን ይቆጡኛል ብላ ነበር እንደዛ ያለችው። ከዛ ወስጃታለሁኝ እነ ብሩኬ ጋር ብላ ተናገረች። እንግዲህ አቢጌል እነሱ ጋር ሄዳ ነበረ። ዳጣም በሚያናግርባት ሰዓት አባቴ መልሳት ልጅ እኮ ናት፣ እሷ ትፈራለች፣ እንደኔ ብዙ ነገር አላለፈችም፣ ስለዚህ በጣም እየፈራች ነው፣ አንድ ነገር ትሆናለች፣ መልሳት ወደ ቤት ስትለው አይ አልመልሳትም፣ ምክንያቱም ጥቅማ ሰው ለምንድን ነው የምመልሳት እያለ በጣም ተቆጥቷል ማለት ነው። እሷ ግን ለምና አስመለሰቻት ማለት ነው። ወደ ቤትም እንድትገባ አደረገቻት። ዳጣዬ እንደዛ በምትልበት ሰዓትም እኔ ልናገር ወይ ቤተሰቦችን እናቴን አሳየኝ፣ አባቴ ለምንድን ነው እናቴን የማታስታውቀኝ? እኔን ትመስላለች ወይ እያለ ትገኛለች ማለት ነው። ግን እንድትተዋወቃት እንፈልጋለን፣ እኛ ምኞታችን ነው። ምክንያቱም ዳጣ ለእናቷ ያላት ውጉት በጣም ትልቅና ሰፊ ነው እና አንቺ እናትና አባቶች ስላሉ አሁን ምንም አይመስልሽም። እናትና አባቶች ወይ በሞት ታጫቸው ወይ ደግሞ ወደ ሌላ ቦታ ቢሄዱብሽ ብዙ የሚሰማሽ የዛን ሰዓት ነው። እኔ ካለ እናትም ካለ አባትም አድግ ያለ ጎዳና ላይ ሁሉ ነገር ተጋፍጬ እዚህ ቦታ ደርሻለሁ፣ የእናትም የአባትም ፍቅር ሳላይ እያለች እንባዋን እየጠረገ ትገኛለች ማለት ነው ዳጣ። አባቷን በምትነግርበት ሰዓትም ቆይ አገናኝሻለሁ፣ ምክንያቱም ይሄን ዝግ ብለሽ ተረጋጊ፣ እኔ ነኝ የማገናኝሽ፣ እናትሽም አለች በህይወት እያለ ነገራት። ከኔ ሌላ እህት ወንድም አላት ወይ እያለች ታጣራለች እሷ ማለት ነው። በምታጣራበትም ሰዓትም አይ እና እህት የላትሽም፣ አልወለደችም፣ አንቺ ብቻ ናት ልጇ እያለ እሱም ነገራት ማለት ነው። አሁን ግን እግዚአብሔር ይመስገን አርግዛለች በሰላም ከአንድ ሁለት ሁኝ ብለን ምኞታችን እንገልጣለን። ሰላምዬ ማለት ነው የሰላም ልጅ እንደሆነች በፊቱን ጀምረን ተጠራጥረን ነበረ። ምንም እኛ የመዲያም ቅመሞች ለጥርጣሬ ችግር የለብንም። ስናጋባ ስናፋታ ስንድር ስንኩል ነው የምንኖረውና ስንነበረ እንዲያልነው እሷ ናት ማለት ነው። የእሷ ልጅ ሆና ትገኛለች አሁን ላይ። እንደዛም ብላ በምትነግርባት ሰዓትም አቢጌልም ይሄ ነገር አንቺና ሰላም ከዛ ከቤት ሳላስወጣ እያለች ትናገራለች። እኔ እኮ ነኝ አሁን ወደ ቤት እንድትመለሽ ያደረኩሽ፣ ስለዚህ ጋሽ ደረጀን ጠይቄው እንድትመለሽ ያደረኩሽ እኔ ነኝ ብላ በምትነግርባት ሰዓት አንቺ እንዴት ነሽ? እንዴት ታድርጊያለሽ? አንቺ እንዴት ሰማሽ? ስትል እህቴ እኮ ነሽ ስትላት እኔ አንቺ እህት አይደለሁም እያለች ያዙ ይልቀቁኝ እያለች ትገኛለች ማለት ነው። ሰላም እንግዲህ ይቅርታ አቢጌል ትገኛለች ማለት ነው። አቢጌልም ወደ ቤት በምትመለስበት ሰዓትም ዳጣ ናት ይሄን ሁሉ እንድትመለስ ያደረገችው ከጋሽ ደረጀ ዘንድ ተመካክራ እሱን ለምናው አላስገባም ያላትን ለምና ነው እንድትመለስ ያደረገችው። እሷ ግን ያንን አታቅም። ምንድነው እንደዚህ ሄዲን እንደዚህ ያደረገሽ እያለች ዳጣን ትቆጣታለች ማለት ነው። በቀጣይ በአዲስ ከምንገናኝ መልካም ጊዜ ብያለሁ።